ሰላም ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። በዚህ በክፍል 2 ከ5 እስከ 9 ያሉ ጥያቄዎችን አብረን እንሰራለን። ከዚህ በፊት በነበረው በክፍል 1 ከ1 እስከ 4 ያሉ ጥያቄዎችን ሰርተን ነበር። ምናልባት ያላያችሁ ተማሪዎች እየገባችሁ ማየት ትችላላችሁ። ይህ የምትመለከቱት የ2017 የዩኒቨርሲቲ መግቢያ ፈተና አጠቃላይ 60 ጥያቄዎች አሉት። 60ንም በገጽ ያለን ክፍል እየሰጠን በክፍል 2 እስከ 9 በክፍል 3 እስከ 12 ያለን ሁሉንም እንሰራቸዋለን። ጥያቄዎች አክቹአሊ ሁሉንም ተሰርተው በቲክቶክ አካውንቴ ላይ አስቀምጬላችኋለሁ። ከፈለጋችሁ ሊንኩ ባዮ ላይ ስላለ እየገባችሁ ማየት ትችላላችሁ። ማታ ላይም ስለሚገባ በቲክቶክ እዛ መሳተፍ ትችላላችሁ ማለት ነው። አምስተኛ ወይም በዚህ ክፍል የመጀመሪያው ጥያቄ if one of the roots of the equation 2x² - 8x + k is 0 exceeds the other by 2 then what is the value of k? ኦኬ ኳድራቲክ ኢኩዌሽን አለን። ሙሉ አይደለም፣ k አይታወቅም፣ k ነው የተጠየቅነው። አንደኛው ሩት ሌላኛው በሁለት የሚበልጥ ከሆነ የk ቫልዩ ስንት ነው? ኦኬ አክቹአሊ እንደምታውቁት ኳድራቲክ ኢኩዌሽን ሁለት መልሶች ሊኖሩት ይችላል፣ አንድ ወይም ምንም መልስ ላይኖረው ይችላል። ለምሳሌ ኳድራቲክ ፎርሙላን ላሳያችሁ። x = -b + radical b² - 4ac over twice of a ነው። ከውስጥ ያለው ራዲካል ውስጥ ያለው ኔጌቲቭ ከሆነ ምንም መልስ የለውም። ዜሮ ከሆነ አንድ መልስ አለው that is -b/2a ፖዚቲቭ ከሆነ ደግሞ ሁለት መልሶች አሉት። አሁን በእኛ ኬዝ በዚህ በጥያቄው መሰረት ሁለት መልሶች አሉ። አንደኛው r1 ብንል ሌላኛውን r2። አንደኛው ሌላኛውን በሁለት ከበለጠ አሱም r1 r2 + 2 ነው ማለት ነው። ዜን የk ቫልዩ ስንት ነው? አንደኛው ሌላኛውን በሁለት የሚበልጠው k ስንት ሲሆን ነው? ከተሰጡት ውስጥ ለምሳሌ የkን ቫልዩ እያስገባችሁ ሁለቱንም ሩቶችን ካገኛችሁ በኋላ አንዱ ሌላውን በሁለት የሚበልጥ ከሆነ መልሱ እሱ ነው። በዛ መንገድ መስራትም ይቻላል። ግን ሁሉንም እያስገባችሁ ቼክ ማድረግ ጊዜ ስለሚወስድ ምን ማድረግ ትችላላችሁ? ለምሳሌ ሩቶችን በቀላሉ የምትፈልጉባቸው ዘዴዎች አሉ። ለምሳሌ √1 ታይምስ √2 ምን ይሰጣል? c over a ይሰጣል። √1 ታይምስ √2 a ይሰጣል። √1 + √2 ደግሞ -b over a ይሰጣል። እነዚህን ፎርሙላዎችን የምታውቋቸው ከሆነ በቀላሉ √1ንም √2ንም መፈለግ ትችላላችሁ፣ kንም ማወቅ ትችላላችሁ ማለት ነው። ኦኬ √1 ታይምስ √2 √1 ታይምስ √2 = c over a c ምንድነው? k ነው። k over a ደግሞ 2 ነው። 2 √1 እና በ√1 ቦታ ከፈለጋችሁ √2 + 2 ብላችሁ ማስገባት ትችላላችሁ። √2 + 2 then times √2 which is equal to k over 2። አሁን እዚህ ጋር kም √2 ማናውን ናቸው። ስለዚህ ከዚህ ይልቅ እቺኛውን ፎርሙላ ደግሞ እንጠቀም። ኦኬ √1 + √2 is equal to -b over a -b ማለት -8 over a ደግሞ 2 ነው which is equal to √1 √2 + 2 ነው √2 + 2 then plus √2 which is equal to plus ይሆናል 8 ላይ 2 4 √2 ሁለት √2ዎች አሉ plus 2 is equal to 4 then 2 times √2 is equal to 4 minus 2 plus ወደዚህ ስትሻገር ማይነስ ትሆናለች then 2 √2 is equal to 2 over 2 √2 ስንት ይሆናል? ሁለት ሲካፈል ለሁለት አንድ ማለት ነው። √2 አንድ ከሆነ √1 ደግሞ √2 plus 2 ስለዚህ that means 1 plus 2 3 ይሆናል ማለት ነው። √1 3 ይሆናል፣ √2 ደግሞ አንድ ይሆናል ማለት ነው። አንደኛው ሌላኛውን በሁለት ይበልጣል። just በዚህ መንገድ ሰራ ነው። kን የምንፈልገው ደግሞ √2 plus 2 ታይምስ √2 is equal to k over 2 በሚለው መስራት እንችላለን። √2 ስንት ነው? አንድ ነው። አንድ ሲደመር 2 ሲባዛ አሁንም √2 is 1 which is equal to k over 2
1 plus 2 is 3. 3 times 1 is 3, which is equal to k over 2 by 2 by 2. Then k ስንት ይሆናል? k is equal to 2 times 3 is 6 ማለት ነው። 6 ይመጣል። በዚህ መንገድ መስራት ትችላላችሁ ማለት ነው። ኦኬ ሁለተኛ መልሱ ይሄኛው ይሆናል ማለት ነው። ሁለተኛ let a the set a is x such that x an element of z that is integer ከኔጌቲቭ 2 እስከ ፖዚቲቭ 2 ያለውን ያካትታል። b ደግሞ x natural number then 2 the power of x less than or is equal to 3x plus 1 are given two sets. Then what is number of a union b? Okay አሁን ሴቱን በዚህ መንገድ ነው የተሰጠው በሴት ቢልዲንግ ሜተድ ይሄንን መዘርዘር እንችላለን፣ ሊስት ማድረግ እንችላለን። ኢንቲጀር ከኔጌቲቭ 2 እስከ ፖዚቲቭ 2 ያሉት በመሃል ስንት እንደሆነ መዘርዘር እንችላለን። ለምሳሌ ሴት ኤ ኔጌቲቭ 2 ኔጌቲቭ 2ን ያካትታሉ ኢኩል ይሆናል ስላለች ማለት ነው። ኔጌቲቭ 2 ዜን ኔጌቲቭ 1 0 1 2 እስከዚህ ይሆናል ማለት ነው። ሴት ቢ ደግሞ ናቹራል ነምበር ደግሞ ከአንድ የሚነሳው ማለት ነው። በት እዚች ጋር ምን አይነት ክራይቴሪያ አለ? ለምሳሌ የመጀመሪያው 1 2 3 4 እያልን እናስገባ to the power of 1 is less than or is equal to 3 times 1 3x ስለሚል plus 1 to the power of 1 is 2 less than or is equal to 3 times 1 is 3 plus 1 is 4 ሁለት ከአራት ስለሚያንስ ይሄኛው ይሆናል። so 1 then ሁለተኛ ደግሞ to the power of 2 is less than or is equal to 3 times 2 plus 1 then ይሄ 4 less than or is equal to 6 ደመራን 7 ይሆናል። ኦኬ ይሄም ያሟላል። so ሁለትን እናስቀምጣለን። then ሶስትን ደግሞ ቼክ እና to the power of 3 is less than or is equal to 3 times 3 plus 1 ይሄ 8 ነው። less than or is equal to 9 ሲደመራል 10 ኦኬ ይሄም ያሟላል። so 3 ይሆናል። አራትን ደግሞ አስገብተን to the power of 4 is less than or is equal to 3 times 4 plus 1 to the power of 4 is 16 less than or is equal to 12 ሲደመር 13 ማለት ይሄኛው ልክ አይደለም። ስለዚህ አራትን አካተትን ማለት ነው። ስለዚህ የሁለቱን ምን እንፈልጋለን? a union b ማለት ኤንም ቢንም አንድ ላይ ያቀፈ ኔጌቲቭ 2 ኔጌቲቭ 1 0 1 ሁለቱም ጋር አለ። ስለዚህ አንዱን ብቻ ነው የምንወስደው። ሁለቱም ጋር አለ አንዱን ብቻ እንወስዳለን። then 3 then እነዚህ a union b ናቸው። number of a union b ደግሞ በa union b ውስጥ ምን ያህል number of elements አሉ? ኦኬ ሶ ስንት ናቸው? 1 2 3 4 5 6 ናቸው ማለት ነው። 6 የሚለው መልስ ይሆናል ማለት ነው። this one is the correct answer. ኦኬ ሌላው ሶስተኛ ጥያቄ ወይም ሰባተኛ let set a is x such that x is between 1 and 10 b ደግሞ ከኔጌቲቭ 1 እስከ 10 then in two sets of real numbers what is the relative complement of a with respect to b? ኦኬ a complement b ስንት ነው ይላል። ኦኬ a complement b ማለት a ውስጥ የሌሉ b ውስጥ ግን ያሉ ኤሌመንቶች ከየት እስከ የት ያሉት ናቸው። ለምሳሌ ሴት ኤን በነምበር ላይን ላይ በቀላሉ ማሳየው ከኔጌቲቭ ከፖዚቲቭ 1 እስከ 10 ያሉትን ነው የሚያካትተው። ከፖዚቲቭ 1 እስከ ፖዚቲቭ 10 ሶ አንድንም ያካትታል 10ንም ያካትታል። ከዚህ ተነስቶ እስከዚህ ያሉ ኦል ሪል ነምበሮች ኤ ውስጥ ይካተታሉ። ቢ ውስጥ ደግሞ ከኔጌቲቭ 1 ከዚህ በኩል ማለት ከኔጌቲቭ 1 ተነስቶ እስከ 10 ያሉት አሁንም ቢ ውስጥ ይካተታሉ። this one is set b then a complement b ማለት a ውስጥ ሳይኖሩ b ውስጥ ግን ያሉት ከኔጌቲቭ 1 እስከ 1 ያሉት ናቸው። አንድ ግን a ውስጥ አለ ግን እስከ 1 ያለው ለምሳሌ ከኔጌቲቭ 1 ነው ያካትታል ፖዚቲቭ 1 ግን አካትት ያ ማለት x negative 1 is less than or is equal to x less than 1 less than or is equal to አንልም because አንድ a ውስጥ ስላለ ማለት
ኤ ኮምፕሊመንት አይሆንም ቢኮዝ ኤ ውስጥ ስላለ ማለት ነው። ሶ ዲስ ዋን ኢዝ ዘ ኮሬክት አንሰር። ሶ መልሱ ላይ ለምሳሌ እዚህ ጋር ብዙ ካልኩላለ ኦኬ ከኔጌቲቭ 1 እስከ 1 ሶ ሲ ኢዝ ዘ ኮሬክት አንሰር። ቀጣዩ ስምንተኛ ላይ which one of the following statement is true about a relation? ስለ ሪሌሽን ትክክል የሆነው የቱ ነው ይላል። ሪሌሽን ምንድነው? ሁለት ነገሮች፣ ሁለት ሴቶች ሊሆኑ ይችላሉ፣ ሁለት ወንዶች ሊሆኑ ይችላሉ። ብቻ ሪሌሽን የሚመለከት ትክክል የሆነ የቱ ነው? the domain and range of relation are equal sets። ዶሜን እና ሬንጅ ኢኳል ሴት ናቸው። ላይሆኑ ይችላሉ፣ ሊሆኑም ይችላሉ። so አይደለም the range of a relation is the set of all its first coordinate domain እንጂ ሬንጅ አይደለም። the domain of a relation is the set of all its second coordinate። ይሄ ሬንጅ ነው እንጂ ዶሜን አይደለም። ሰከንድ ማለት ሁለተኛው ማለት ነው። ከኋላ ያለው ይሄ ከፊት ያለው ደግሞ ዶሜን ነው። አቀያይሯቸዋል ማለት ነው። a relation from A to B is any subset of A to B for a non-empty set A and B። A እና B empty set ባይሆኑ just A to B just በዚህ መልኩ መጻፍ እንችላለን። ለምሳሌ A ውስጥ ኦኬ A ውስጥ 1 እና 2 ኖሮ B ውስጥ ደግሞ A እና B ቢኖር A to B ምን መስራት እንችላለን? ከዚህ ለምሳሌ 1 እና A አንድ እና B ኤኒ ሳብሴት ማለት ነው። ሶ ሁለት እና A ሁለት እና B ሶ እንደዚህ አይነት መንገድ ሪሌሽን መፍጠር እንችላለን ማለት ነው። በእንደዚህ አይነት መንገድ አንደርስታንድ ማድረግ ትችላላችሁ። ሌላው ደግሞ what is the minimum value of the function defined by f of x is equal to -3 plus 4x plus x square። ኦኬ የዚህ ሚኒመም ቫልዩ ለምሳሌ ግራፉ this one is quadratic function ከሆነ እዚህ ጋር upward parabola ከሆነ because this one is positive coefficient ስላለው upward parabola ነው የሚሆነው። then minimum value ብቻ ነው የሚኖር ማክሲማም የለው። ለምሳሌ ግራፉ እዚህ ሆኖ እንደዚህ ከሆነ በዚህም በኩል ኢንፊኒቲ ድረስ ይሄዳል፣ በዚህም በኩል ኢንፊኒቲ በት ሚኒመም ቫልዩ እዚች ጋር ይኖራል የዋይ ቫልዩ ማለት ነው። ሶ ያንን ለማግኘት እንዴት ነው ቁጥሮችን እያስገባን መስራት እንችላለን። ከግራ ወደ ቀኝ ቁጥሮችን እያስገባን ዝቅተኛውን መልስ የምናገኘው ትክክለኛ መልስ ይሆናል። በት ያንን በቀላሉ የምናገኝበት በምንድነው ዴሪቬት እናደርግና ስሎፑ እዚህ ጋር ዝቅተኛ ቦታ ላይ ዜሮ ነው። ስሎፑ ዜሮ ስለሆነ ስሎፕ ዜሮ አድርገን ማግኘት እንችላለን ማለት ነው። ሶ f of x is equal to -3 plus 4x plus x square። እሺ ሶ ይሄንን ዴሪቬት ብናደርግ which is equal to ኮንስታንቱ ዜሮ ነው የሚሆነው plus 4x 4 ይሆናል። ይሄኛው ደግሞ plus 2x ይሆናል። ሶ ይሄንን ዴሪቬት አድርገን ስሎፑ እዚህ ጋር ዜሮ ስለሚሆን ዜሮ ጋር ኢኩዌት እናደርጋለን። ዜን 2x is equal to ይሄን ወደዛ ብናመጣ -4 ይሆናል። ሲካፈል ለሁለት then x is equal to -2 ይሆናል ማለት -2 x -2 ሆነ ማለት -2 ላይ አሱም እዚህ አካባቢ -2 ቢሆን ግራፉ መጥቶ -2 ላይ ነው ወደ ላይ የሚመለሰው። የዋይን ቫልዩ ደግሞ እንፈልጋለን። የትን እንተካለን? f of -2 ለምሳሌ -3 plus 4 times -2 አራት ጊዜ በኤክስ ቦታ -2 እንተካለን። then plus -2 square so -3 4 times -2 is -8 then -2 square ደግሞ +4 ይሆናል። so -11 ሲደመር 7 this one is the correct answer ማለት ነው። so በዚህ መንገድ መስራት እንችላለን። ስለተከታተላችሁን አመሰግናለሁ። በቀጣይ ደግሞ ፓርት 3 ይዤላችሁ እመጣለሁ። የእናንተን አቀባበል እያየሁ ፈጠን እያልኩ ሄዳለሁ። ሶ ብዙ ሰዎች መምጣት እንዲችሉ ሼር አድርጉላቸው። ከቻልን
ብዙ ሰው ከተገኘ በዩቲዩብም ላይቭ መግባት እጀምራለሁ ማለት ነው። ቴንክ ዩ